ኦሪት ዘዳግም ምዕራፍ 33 የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከበት በረከት ይህች ናት። እንዲህም አለ። እግዚአብሔር ከሲና መጣ፣ በሴርም ተገለጠ፣ ከፋራን ተራራ አበራላቸው፣ ከአላፋትም ቅዱሳኑ መጣ። በስተቀኙም የእሳት ሕግ ነበረላቸው፣ ሕዝቡንም ወደዳቸው። ቅዱሳኑ ሁሉ በእጅ ናቸው፣ በእግሮችህም አጠገብ ተቀመጡ፣ ቃሎችህን ይቀበላሉ። ሙሴ ለያዕቆብ ጉባኤ ርስት የሆነውን ሕግ አዘዘን። የሕዝቡ አለቆች ከእስራኤል ነገዶች ሁሉ ጋር በተከማቹ ጊዜ ንጉሡ በይሹሩን ነበር። ሮቤል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ብዙ ይሁኑ። የይሁዳ በረከት ይህ ነው፣ እንዲህም አለ። አቤቱ የይሁዳን ድምፅ ስማ፣ ወደ ወገኖቹም አግባው። እጆቹ ይጠንክሩለት፣ በጠላቶቹ ላይ ረዳት ትሆነዋለህ። ስለ ሌዊም እንዲህ አለ። ቱሚምህና ኡሪምህ ለቅዱስህ ሰው ነው። በማሳህ ለፈተንከው፣ በመሪባ ውሃም ለተከራከርከው፣ ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹንም ላላስተዋለ፣ ልጆቹንም ላላወቀ ቃልህን አደረጉ፣ ቃል ኪዳህንም ጠበቁ። ፍርድህን ለያዕቆብ ሕግህን ለእስራኤል ያስተምራሉ። በፊትህ ዕጣንን በመሠዊያህም የሚቃጠል መሥዋዕትን ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል። የሚነሳበትን ወገቡን ውጋው፣ የሚጠሉትም አይነሱ። ስለ ብንያምም እንዲህ አለ። በእግዚአብሔር የተወደደ በእርሱ ዘንድ ተማምኖ ይኖራል። ቀኑን ሁሉ ይጋርደዋል፣ በትከሻውም መካከል ያድራል። ስለ ዮሴፍም እንዲህ አለ። ምድሩ ከእግዚአብሔር ዘንድ የተባረከ ይሁን። በሰማያት ገናንነት በጠል፣ በታችኛውም ቀላይ፣ በፀሐዩ ፍሬያት ገናንነት፣ በጨረቃውም መውጣት ገናንነት፣ በቀደሙትም ተራሮች ከፍተኛነት፣ በዘላለሙም ኮረብቶች ገናንነት፣ በምድሪቱም ገናንነትና ሞላዋ፣ በቁጥቋጦ ውስጥ ከነበረው በረከት በዮሴፍ ራስ ላይ ከወንድሞቹም በተለየው ራስ አናት ላይ ይውረድ። ለላሞች በኩር ግርማ ይሆናል። ቀንዶቹ አንድ ቀንድ እንዳለው ናቸው። በእነርሱ እስከ ምድር ዳርቻ ያሉትን አሕዛብ ሁሉ ይወጋል። የኤፍሬም እልፍ አእላፋት የምናሴም አእላፋት እነርሱ ናቸው። ስለ ዛብሎንም እንዲህ አለ። ዛብሎን ሆይ በመውጣትህ፣ ይሳኮር ሆይ በድንኳን ውስጥ ደስ ይበላችሁ። የተሰወረውን የአሸዋውን መዝገብ የባሕሩንም ባለጠግነት ይጠባሉና አሕዛብን ወደ ተራራው ይጠራሉ፣ በዚያ በጽድቅ መሥዋዕት ይሰዋሉ። ስለ ጋድም እንዲህ አለ። ጋድን ሰፊ ያደረገ ብሩክ ይሁን፣ እንደ አንበሳይቱ አርፏል፣ ክንድንና ራስን ይቀጠቅጣል። በዚያ የአለቃ ዕድል ፈንታ ቀርቷልና የመጀመሪያውን ክፍል ለራሱ መረጠ። ወደ ሕዝብ አለቆችም መጣ። የእግዚአብሔርንም ጽድቅ ፍርዱንም ከእስራኤል ጋር አደረገ። ስለ ዳንም እንዲህ አለ። ዳን የአንበሳ ደቦል ነው፣ ከባሳን ዘሎ ይወጣል። ስለ ንፍታሌምም እንዲህ አለ። ንፍታሌም በሞገስ ጠግቧል፣ የእግዚአብሔርንም በረከት ተሞልቷል፣ ባሕሩንና ደቡቡን ይወርሳል። ስለ አሴርም እንዲህ አለ። አሴር በልጆች የተባረከ ይሁን፣ በወንድሞቹ የተወደደ ይሁን። እግሩንም በዘይት ውስጥ ያጥልቅ፣ ጫማህ ብረትና ናስ ይሆናል። እንደ ዕድሜህ እንዲሁ ኃይልክ ይሆናል። ይሹሩን ሆይ በሰማያት ላይ ለረድኤትህ፣ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው፣ የዘላለምም ክንዶች ካንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል። እስራኤልም ተማምኖ ያዕቆብም ምንጭ ብቻውን እህልና የወይን ጠጅ ባለበት ምድረ በዳ ይኖራል። ሰማያቱም ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛነትህም ሰይፍ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ።